ቅዱስ እግዚአብሔር ሕያው ተሳሃለነ። ልዩ ሶስት የምትሆን እግዚአብሔር አቤቱ ይቅር በለን። ከዚያ 9 ቅዱስ ተናገረ የሶስትነታቸው። ከዚህ አንድ ቅዱስ ተናገረ። ከዚያ 3 ቅዱስ ተናገረ የዘጠኙን ማዕርጋት ምሳሌ። ከዚህ አንድ ቅዱስ ተናገረ የ10ኛውን ማዕርግ ምሳሌ። አንድም ከዚያ 9ኙን ቅዱስ ተናገረ ሶስቱን አንድ ወገን አድርጎ የሶስትነታቸው ምሳሌ። ከዚህ አንድ ቅዱስ ተናገረ የአንድነታቸው ምሳሌ። ለአብርሃም ለይስሐቅ ለያዕቆብ የስም የአካል ሶስትነት ቢኖራቸው የስም የአካል የግብር ሶስትነት ቢኖራቸው የህልውና አንድነት የላቸውም። ለጳውሎስ ለስልዋኖስ ለጢሞቴዎስ የስም የአካል ሶስትነት ቢኖራቸው የግብር ሶስትነት የህልውና አንድነት የላቸውም። ለእግዚአብሔር ግን የስም የግብር የአካል ሶስትነት የህልውና አንድነት አለውና ልዩ ሶስት አለ። ይካ ይበል ካህን ስብሐት ለእግዚአብሔር። ስብሐት ለእግዚአብሔር ረቂቁን ብርሃን ለሰጠን ብዙውን ብርሃን ለፈጠረልን ለእግዚአብሔር ምስጋና ይገባዋል ይበል። ይበሉ ሕዝብ ርቱ ይደሉ እውነት ነው ይገባዋል ይበሉ። አንድም ርቱዕ አይደሉ ለእርሱ በሚገባ ነገር ይገባዋል ይበሉ። በአንድነቱ ምንታዌ በሦስትነቱ ርባኤ የለበትምና። አንድም ርቱዕ አይደሉ ለእርሱ በሚገባ ነገር ይገባዋል ይበሉ አለ። ሰውን ጻድቅ ቢሉት ሐሰት፣ ባለጸጋ ቢሉት ድህነት፣ ኃያል ቢሉት ድካም፣ ንጹሕ ቢሉት ኃጢአት ይስማማዋል። ለሱ ግን ጽድቅ እንጂ ሐሰት፣ ባለጸግነት እንጂ ድህነት፣ ኃይል እንጂ ድካም፣ ንጽሕ እንጂ ኃጢአት አይስማማውምና። ይካ አንድም ርቱዕ አይደሉ ለእኛ በሚገባ ነገር ይገባዋል ይበሉ። ሰውንና መላእክትን መፍጠሩ ለምስጋና ነውና። ወበእንተዝ ፈጠሮ ለሰብ ከመ ይትለአኮ በአምሳለ መላእክት እንዲል ይካ ይበል ካህን ለከ እግዚኦ ለገባሬ ኩሉ ለዘኢታሰርይ አምላክ ይፈልጥ ቀርተነ። ለከ ለእግዚአብሔር ሁሉ 22ቱን ስነ ፍጥረት ተፈጠር ለማትመረመር ፈጣሪ ላንተ ሰውነታችንን እናስገዛለን። አንድም ሀቤከ ይላል 22ቱን ስነ ፍጥረት ወደ ፈጠር ወደማትመረመር ፈጣሪ ወደ አንተ ልቡናችንን በአንክሮ ልቡናችንን በሃይማኖት ህሊናችንን በአንክሮ በተዘክሮ እናቀርባለን ይበል። ለእመኢትህ ንጽሕት እዴከ ጽፎ ለህሊናከ እንዲል ወስብሐተ ዘነግሥትየሉ ለከ እግዚኦ። አቤቱ የነግህ ምስጋና እናቀርብልሃለን። ለጥበበ ኩሉ የአብ የመንፈስ ቅዱስ ጥበብ ለምትሆን ለአንተ እናመሰግንሃለን። ሁሉ የተባሉ አብና መንፈስ ቅዱስ ናቸው። መጽሐፍ ከአንድ ከወጣ ሁሉ ማለት ልማድ ነው። ወውእቱ ተአክበረ ተሰናወተ ሁሉ ግር ለአፎ ከሌለ የተክስር አበቆኑ አማሌት ብርሃነ ወአጋዕዝት ብርሃነ በሰማይ ወበምድር እንዲል። አንድም ጥበበ ሁሉ የመላእክት እውቀታቸው ለምትሆን ምስጋና እናቀርብልሃለን። ብዙንቱ ብርሃን ሆኖሙ ጥበበ ወአእምሮ ለመላእክት እንዲል። አንድም የሰው ሁሉ እውቀት ለምትሆን ለአንተ ምስጋና እናቀርብልሃለን። አንድም ለጥበበ ሁሉ የእንስሳት የአራዊት እውቀት የምትሆን አንተ እናመሰግንሃለን። ሰጎኖን ወከፈላ ምክረ እምክፈው ይላታልና። ኃያል ምእመናንን በወርቀ ደም ዋጅተህ ለምትገዛ ለአንተ ምስጋና እናቀርብልሃለን። ብዙ ኃያል አንድም ይህን ዓለም ማህበ አልቦ ሀበቦ አምተ የፈጠርክ። አንድም ይህን ዓለም ማህበቦ ሀበ አልቦ ለምታሳልፍ ለአንተ ምስጋና እናቀርብልሃለን። ብዙ ኃሣይ ለአምላክ ቃል በደጅ እሰር በጥጅ ብለህ ለማትገዛ ይቅርታ ለበዛ ፈጣሪ ለአንተ ምስጋና እናቀርብልሃለን። አንድም ነፋሳቱን ለምታነፍስልን፣ ብርሃናቱን ለምታመላልስልን፣ ማያቱን ለምታፈስልን፣ መዓልትና ሌሊትን በጋና ክረምትን ለምታፈራርቅልን ለአንተ ምስጋና እናቀርብልሃለን። ምነው ፍጠርልን ብለህ ነው የፈጠረልን ይመስል እንዲህ አለ ሲሉ ለባህሪያችን እንዲያስቻን ታውቆ ስለፈጠረልን። አንድም ጌትነቱ ሁሉ ያራረዋልና እስመ ቅኔትከ ወምንክርናከ ትሬስየከ ትሳሃል ላዕለ ኩሉ እንዲል
ታራይሃ ለነ ነፍስን ለፈጠርሃት ላዋሃድሃት ለአንተ ምስጋና እናቀርብልሃለን። ንሴብሐከ ለዘእም ቅድመ ዓለም ተወልደ እምአብ ዓለም ሳይፈጠር ከአብ ያለ እናት የተወለድክ አንተን እናመሰግንሃለን። ቃል ዘባሕቲቱ ቃል ዘባሕቲቱ የአብ ብቻ ቃሉ የምትሆን አንተን እናመሰግንሃለን። የአብ ብቻ ማለቱ ከመንፈስ ቅዱስ ሲለየው አይደለም፣ ከፍጡራኑ ሲለየው ነው እንጂ። ይህም ሊታወቅ ቃለ አብ ወቃለ መንፈስ ቅዱስ ወልድኒ ቃሎሙ ለአብ ወለመንፈስ ቅዱስ ይላል። አንድም ቃልነት የብቻ የሚሆን አንተን እናመሰግንሃለን። በዚህ ቃል አብና መንፈስ ቅዱስ አይጠሩበትምና አንድም አካላዊ ቃልነት ለብቻ ያለ አንተን እናመሰግንሃለን። መርቆሪቆን፣ አተርጋውን፣ አትሪቆን የሚባሉ ቃላተ መላእክት፣ ቃላተ ሰብእ፣ ቃላተ እንስሳ አሉና ከዚያ ሲለይ እንዲህ አለ። አንድም ትንቢተ ነቢያት የብቻ የሚሆን አንተ እናመሰግንሃለን። ይወርዳል ይወለዳል ተብሎ የተነገረለት ለሱ ብቻ ነውና። አንድም ሕገ ወንጌል የብቻ የሚሆን አንተ እናመሰግንሃለን። ምንም የሶስቱ ሕግ ብትሆን ሰው ሆኖ መደበኛ ሰው ሆኖ የሰራት መደበኛ እሱ ነውና። በቅዱሳኒሁ ሩፍ በወዳጆች በምእመናን አድረህባቸው የምትኖር አንተን እናመሰግንሃለን። ያከ ዘትሴባህ ስብሐታት ዘእያረምን አርምሞ ስርዓት በሌለበት በሊቃነ መላእክት አንደበት የምትመሰገን አንተን እናመሰግንሃለን። ወእምሰራዊተ ሊቃነ መላእክት አለቆች ያሏቸው ሰራዊተ መላእክት የሚያመሰግኑ አንተን እናመሰግንሃለን። ያከ ዘኢተገብረ በእድ በቃል ያልተፈጠር አንተን እናመሰግንሃለን። አሎኑ እዴሁ ለኢዮአብ በዝህ ሁሉ ነገርኪ በእደ ካህናት ይሰረይ ኃጢአት በእደ ሙሴ ወአሮን እንዲል። አንድም በእጅ ያልተፈጠርክ አንተን እናመሰግንሃለን። አዳምን ለማክበር ጭቃ ይዞ ታይቷልና። አንድም በዘር ያልተወለድክ አንተን እናመሰግንሃለን። እሱኒ ገብረ አበሳ በእዴሁ እንዲል። ፈጣሪ ህወአት ዘኢታሰብኢ የማትታይ የህወአት ፈጣሪ አንተን እናመሰግንሃለን። አንድም የማትመረመር ፈጣሪ አንተን እናመሰግንሃለን። ንጹሕ ከተድህሮ ከተበልጦ ልዩ የምትሆን አምላክ አንተን እናመሰግንሃለን። ወቅዱስ ካለመመለክ ካለመሰገድ ልዩ የምትሆን አምላክ አንተን እናመሰግንሃለን። ዜናዊ ለይኩን ብርሃን ብለህ የተናገርክ አንተን እናመሰግንሃለን። ዘነገረነ ጥበበ ህወአተ ቅድሳቲከ የአንድነትህን የሦስትነትህን ምስጢር ጥበብነቱን የነገረህን አንተን እናመሰግንሃለን። ለይኩን ብርሃን ባለ ጊዜ መላእክት ቅዱስ 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 እግዚአብሔር ጸባኦት ፍጹም ሙሉእ ሰማያት ወምድረ ቅዱሳን ስብሐቲከ ብለው አመስግነዋል። 3 ጊዜ ቅዱስ 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 ብለው ማመስገናቸው የሦስትነታቸው፣ ቅዱሳን ስብሐቲከ ብለው ማለታቸው የአንድነታቸው ምሳሌ ነውና። አንድም ዜናዊ ዘአምነ ወልደ ተጠምቀ ይድኃን ብለህ የተናገርክ አንተን እናመሰግንሃለን። ዘነገረነ ጥበበ ህወአተ ቅድሳቲከ የአንድነትህን የሦስትነትህን ምስጢር ጥበብነቱን የነገርከን አንተን እናመሰግንሃለን። መጠመቃችን በሦስቱ ስም ነውና የሦስትነታቸው ምሳሌ፣ አንድ ልብሰ ብርሃን ለብሰን መውጣታችን የአንድነታቸው ምሳሌ ነውና። አንድም ዜናዊ ዘበልዐ ሥጋዬ ወሰትየ ደሜ ሕይወት ዘለዓለም ብለህ የተናገርክ አንተን እናመሰግንሃለን። ዘነገረነ ጥበበ ህወአተ ቅድሳቲከ የአንድነትህን የሦስትነትህን ምስጢር ጥበብነቱን የነገርከን አንተን እናመሰግንሃለን። ህብስቱን ከ3 ያነቀዋል፣ ጀርባውን አይለየውም። ከ3 ማንቃቱ የሦስትነታቸው ጀርባውን አለመለየቱ የአንድነታቸው ምሳሌ ነውና። አንድም ዜናዊ ዘበልዐ ሥጋዬ ወሰትየ ደሜ ሕይወት ዘለዓለም ብለህ የተናገርክ አንተን እናመሰግንሃለን። ዘነገረነ ጥበበ ህወአተ ቅድሳቲከ የጌትነትህን ምስጢር ጥበብነቱን የነገርከን አንተን እናመሰግንሃለን። በመጀመሪያ ህብስቱን ከ2 ያነቀዋል፣ ጀርባውን አይለየውም። ከ2 ማንቃቱ የመለኮትና የትስብእት ምሳሌ፣ ጀርባውን አለመለየቱ የተዋህዶ ምሳሌ ነውና። ወብርሃነ ለነ ዘኢጠፍእ አሰፈውከነ ወብርሃነ ለነ ዘኢጠፍእ አሰፈውከነ ካደረ የማይለይ ሀብትን
የተሰጠ የማይነሳ ጽናትን እሰጣችኋለሁ ብለህ የተናገር አንተን እናመሰግንሃለን። ስብሐተ በአኮቴተ ንፌኑ ስብሐተ ስቦ እያን እኩት እያን ወቅድሳተ ንጹሐ ቅዱስ እያን እናመሰግንሃለን። ንጹሕ አለ ፈጣሪ እንጂ ፍጡር አይመሰገንበትምና። ንሕነ እሊአከ አግብር እኛ ባሮችህ ቀሳውስት እናመሰግንሃለን። ወሕዝብ ሚኪያከ ይሴብሑ ሕዝቡም አንተን ያመሰግናሉ። ይበሉ ሕዝብ ኪያከ ንሴብሕ እግዚኦ አቤቱ አንተን እናመሰግንሃለን ይበሉ። ባይሉ እድል ፈንታቸው ጽዋ ተርታቸው ከዲያብሎስ ጋር ይሆናል።